ሰላም ዛሬ በኦንላይን ላይ ብዙ ጊዜያችንን ማሳለፍ ስላለው አሉታዊ ተጽዕኖ በዚህ ቪዲዮ እንነጋገራለን። በማህበራዊ ሚዲያ ብዙ ጊዜያችንን ካለ ዓላማ ማሳለፍ ወይም በእንግሊዘኛው ዱም ስክሮሊንግ የምንለው በስነ ልቦናችንም እንዲሁም በባህሪያችን ላይ ከፍተኛ ተጽዕኖ ያሳድራል። ራሳችንን ከሌሎች ሰዎች ጋር ማነጻጸር፣ ትኩረት ቶሎ እንድናጣ ወይም አቴንሽን ስፓናችን አነስተኛ እንዲሆን እንዲሁም በራስ መተማመናችን ላይ አደጋ ሊጋርጥ ይችላል። የዕለት ተዕለት ተግባሮችም ላይ እንዳናተኩር ሐሳባችንን ይሰርቃል። ከዚያም ባለፈ ከአኗኗራችንና ከባህላችን ጋር የማይሄዱ ብዙ ሐሳቦች ሊንጸባረቁ ይችላሉ። ይህንንም አመዛዝነን የሚጠቅመውን ከማይጠቅመው ካለየን ሊያወዛግበን ይችላል። ከዚህ በተጨማሪ ከመጠን በላይ ጊዜን በሶሻል ሚዲያ ማሳለፍ የእንቅልፍ ሰዓትን ያናጋል። ከዚህም አልፎ የጭንቀትና የብቸኝነት ስሜቶችን ያመጣል። ሌላ ማስተዋል ያለብን ብዙ የማህበረሰብ ክፍል አባላት ስለሆኑ ኢንተርኔት ላይ ያሉት ላልተፈለገ ትንኮሳ ልንጋለጥ እንችላለን። ይህም ደግሞ ከፍተኛ የስነ ልቦና መቃወስ ሊያስከትል ይችላል። ስለዚህ የምናጋራውን ነገሮች በማስተዋል እንዲሁም ለአጠቃቀማችን የጊዜ ገደብ በማበጀት የኢንተርኔት አጠቃቀማችንን ሚዛናዊ ማድረግና ለመልካም ተጽዕኖ ማዋል እንችላለን። ለራሳችን እንደምንጠነቀቅ ሁሉ የሌሎችንም ስሜትና ስነ ልቦና በኢንተርኔት ላይ በሚኖርን ቆይታ ልንጠብቅ ይገባል። በሌላ ቪዲዮ እስከምንገናኝ ድረስ ቻው።